Audio Jungle. በቢሊየን የሚቆጠር ዶላር የፈሰሰበት የሀገር ሀብት ወይስ የታሪክ ቂም በቀል መሸሸጊያም? በዝምታ የታጀበው የአዋሽ መቀሌ የባቡር መስመር ዛሬ የፖለቲካው ቁማር መጫወቻ ሆኗል። ጠቅላይ ሚኒስትር አብይ አህመድ ፕሮጀክቱን አክሳሪ ሲሉ በይፋ ፈርጀውታል። ነገር ግን ከዚህ ንግግር በስተጀርባ የተደበቀው እውነት ምንድነው? ለምንድነው መንግስት ወደ ሰሜን የሚወስደውን መስመር እንደ ኪሳራ የተመለከተው? ከጥንሰሳው ጀምሮ ህወሓት በአማራ ክልል ውስጥ እንዳያልፍ ቀንጥቦ የሰራው የግንባታ ካርታስ ዛሬ ለደረሰበት ውዝግብ ምክንያት ሆነ ይሆን? አሁንስ የፕሮጀክት እንዲቆም የተፈለገው በኢኮኖሚ ምክንያት ነው ወይስ መዳረሻው ሰሜን በመሆኑ? ዛሬ በልዩ ዘገባችን ከዳንጎቴ ማዳበሪያ ፋብሪካ ጀርባ ያለው ንጽጽር፣ የሰሜኑን መስመር እጣ ፈንታና በጠቅላይ ሚኒስትሩ ንግግር ውስጥ የተሸሸጉትን አስደንጋጭ መርዶችን ዘርዝረን እናቀርባለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ፖለቲካና መሰረተ ልማት የማነጣጠሉበት ድብቅ ሚስጥር እናጋልጣለን። ጠቅላይ ሚኒስትሩ ከአዋሽ ወደ መቀሌ የሚወስደውን የባቡር መስመር አክሳሪ ኢንቨስትመንት ሲሉ በይፋ ኮንነውታል። ነገር ግን ይህ ንግግር የኢኮኖሚ ትንተና ብቻ ነው ወይስ በስተጀርባው የፖለቲካ ፍላጎትና ታሪካዊ ቂም በቀል አለ የሚለው ጥያቄ የበርካታ ኢትዮጵያውያን ቀልብ ስቧል። በተለይም ፕሮጀክቱ የተጀመረበትን ታሪካዊ ሂደት ስንመረምር ህወሓት መራሹ መንግስት በወቅቱ የባቡር መስመሩን በአማራ ክልል ውስጥ ዘልቆ እንዳይገባና በወልዲያ በኩል ብቻ እንዲነካ አድርጎ የዘረጋው የግንባታ ካርታ ራሱ በወቅቱ የነበረውን የፖለቲካ መከፋፈል የሚያሳይ ሲሆን፣ አሁን ደግሞ ፕሮጀክቱ አይጠቅምም ተብሎ ሲፈረጅ መስመሩ መዳረሻ ወደ ሰሜን ኢትዮጵያ መሆኑን እንደ ዋነኛ ምክንያት መነሳቱ ጉዳዩን ይበልጥ አነጋጋሪ ያደርገዋል። ጠቅላይ ሚኒስትር አብይ ከኤቢሲ ጋር ባደረጉት ቆይታም ይህ የባቡር መስመር በ2.6 ቢሊዮን ዶላር የንግድ ብድር መገንባቱንና ዕዳውን በ50 ዓመት ውስጥ እንኳን መመለስ የማይችል ኪሳራ መሆኑን ገልጸዋል። ይሁን እንጂ አንድ ሀገራዊ ፕሮጀክት እንዲህ በቁጥርና በኪሳራ ስሌት ብቻ ማሳነስ የመንግስታትን ቀጣይነትና የሀገራዊ ግንኙነት ትስስርን ችላ የማለት ያህል ይቆጠራል። ጠቅላይ ሚኒስትሩ ይህን 2.6 ቢሊዮን ዶላር ማዳበሪያ ፋብሪካ ላይ ቢውል ኖሮ በአጭር ጊዜ ውስጥ ትርፋማ ይኮን ነበር በማለት ያቀረቡትን ንጽጽር በአንድ በኩል የኢኮኖሚክስ እውቀት ቢመስልም በሌላ በኩል ግን ለሰሜኑ የሀገሪቱ ክፍል የሚገነቡ መሰረተ ልማቶች እንደ ትርፍና ኪሳራ ብቻ የመመልከት አዝማሚያን እንዳለ ፍንጭ ይሰጣል። የአንድ ሀገር የባቡር መስመር ጥቅሙ የሚለካው በገንዘብ ብቻ ሳይሆን ህዝብን ከህዝብ በማገናኘት የንግድ ፍሰትን ለማቀላጠፍና የረጅም ጊዜን ስትራቴጂካዊ ጠቀሜታን በማምጣት ነው። ይሁን እንጂ ጠቅላይ ሚኒስትሩ ይህ ፕሮጀክት ከዳንጎቴ ጋር እየተገነባ ካለው የማዳበሪያ ፋብሪካ ጋር በማነጻጸር የባቡር መስመሩን ዋጋ ቢስ ለማድረግ መሞከራቸው በሰሜኑ ህዝብ ዘንድ እንደ መገለልና እንደ ቸልተኝነት ሊተረጎም ይችላል። ወደ ኋላ መለስ ብለን ስናይ ይህ የባቡር መስመር ሲታቀድ ጀምሮ የራሱ የሆነ የፖለቲካ ሴራ ነበረበት። በወቅቱ ስልጣን ላይ የነበረው ህወሓት የባቡር መስመሩ በአማራ ክልል ሰፊ መሬት ላይ አልፎ ወደ መቀሌ እንዲሄድ አልፈለገም ነበር። ይልቁንም መስመሩን አጥብቦና ጠምዞ ወልዲያ ላይ ብቻ እንዲነካ በማድረግ ቀጥታ ወደ ትግራይ እንዲያመራ ተደርጎ ነው የተነደፈው። ይህም በወቅቱ ብዙ አነጋጋሪ ሁኔታዎችን ፈጥሮ ነበር። ይህ በራሱ በወቅቱ የነበረው የብሔር ፖለቲካና የግዛታዊ አስተሳሰብ ቁልጭ አድርጎ የሚያሳይም ነበር። የአማራ ህዝብ ከዚህ መስመር ተጠቃሚ እንዳይሆን የተዘረጋው ያ የተዛባ መስመር ዛሬ ደግሞ በጠቅላይ ሚኒስትሩ በኩል አክሳሪ ተብሎ ሲወቀስ ሌላ የታሪክ ምዕራፍን ከፍቷል። ጠቅላይ ሚኒስትሩ የሚጓጓዝ ምርት በሌለበት መስመሩ ተገነባ ሲሉ የገለጹት ነጥብ የአንድን ሀገር አጠቃላይ እድገትና ወደፊት ሊመጣ የሚችለውን ኢንዱስትሪያዊ ልማት ከግምት ውስጥ ያላስገባ ንግግርም ይመስላል። መሰረተ ልማት ምርትን ተከትሎ ሳይሆን ምርትን ለመሳብና ለማበረታታት ነው የሚገነባው የሚሉ ብዙዎች ናቸው። በተለይ አሁን ባለው ነባራዊ ሁኔታ ይህ ፕሮጀክት አያዋጣም ተብሎ እንዲፈረጅ ያደረገው ዋነኛውና ያልተነገረው ምክንያት መስመሩ ወደ ሰሜን ኢትዮጵያ የሚያመራ በመሆኑ ነው የሚሉ ትችቶችም እየበረቱ መጥተዋል። ወደ ጅቡቲ የሚወስደው መስመር እንደ ትርፋማ ሲታይ፣ ወደ ሰሜን የሚወስደው ግን እንደ ኪሳራ መቆጠሩ መንግስት ለሰሜኑ ክፍል ያለውን አመለካከትና ጥላቻ የሚጠቁም ነው የሚሉም ብዙዎች ናቸው። ጠቅላይ ሚኒስትሩ በ2.5 ቢሊዮን ዶላር ከዳንጎቴ ጋር የሚገነባው ፋብሪካም ከ3 እስከ 6 ዓመት ውስጥ ወጪውን ይመልሳል እያሉ ሲያወድሱ የሰሜኑን የባቡር መስመር ግን እንደ ሙት ኢንቨስትመንት መቁጠራቸው በአገር ግንባታ ሂደት ውስጥ ፍትሃዊነት የጎደለው አቀራረብ መሆኑንም ያሳያል። ማንኛውንም ትልቅ መሰረተ ልማት በመጀመሪያዎቹ ዓመታት ኪሳራ ሊያስመዘግብ ይችላል። ነገር ግን የሀገር አንድነትና የኢኮኖሚ ትስስር ዋጋው በገንዘብ አይለካም። ጠቅላይ ሚኒስትር አብይ ይህንን ፕሮጀክት ማጣጣላቸው የቀድሞውን ስርዓት ድክመት ለመተቸት ካላቸው ፍላጎት የተነሳና ለሰሜኑ ህዝብ ያላቸውንም ጥላቻ እንዲሁም የህዝቡን የልማት ጥያቄና የታሪክ አሻራን አሳንሰው መመልከታቸውን ያሳያል። በአጠቃላይ የአዋሽ መቀሌ የባቡር መስመር አክሳሪ ተብሎ የተፈረጀው የኢኮኖሚ ስሌቱ ስላልደመረ ብቻ ሳይሆን ፖለቲካዊ መዳረሻው ወደ ሰሜን መሆኑና ካለፈው ስርዓት ጋር ያለውን ትስስር ለማላቀቅ ካለ ፍላጎት የመነጨ እንደሆነም ግልጽ ነው የሚሉ ብዙዎች ናቸው። ይህ ለወደፊቱ የኢትዮጵያ የልማት ጉዞ ላይ ትልቅ የጥያቄ ምልክት የሚያስቀምጥና በመንግስት ላይ ያለውን እምነት የሚሸረሽር አካሄድ ነው። ለጊዜው ያቀረብንላችሁ መረጃ የነበር። በአዲስ መረጃ እስከምንገናኝ በቸር ቆዩም።